እንዴት እንደሚጻፍ የሚያስፈልጉ ውስጣዊ ግብአቶች ወይም ስትራክቸሮችን አወራቸዋለሁ። እነዚህን ሐሳቦች ሳነሳላችሁ ሳይንሳዊ በሆነ መንገድ የመጀመሪያው ክፍል ምን ሐሳብ ይይዛል፣ ሁለተኛው ክፍል ምን አይነት ሐሳብ ይይዛል፣ ሶስተኛው ክፍል ምን አይነት ሐሳብ ይይዛል የሚሉትን ሐሳቦች ላይ እናተኩራለን ማለት ነው። አንድ የፊልም ጸሐፊ ሲጽፍ የሚከተላቸው ያጻጻፍ ስልቶች ወይም ዘዴዎችን ደግሞ በሶስተኛ ሐሳብ ላይ የምናነሳው ይሆናል። ሌላው ከዚህ በተጨማሪ የምናነሳው ነገር የፊልም ቃለ ተውኔቶች፣ የፊልም ጭብጦች፣ የፊልም ገጸ ባህሪያትና የፊልም መቼት ወይም የድርጊት ቦታዎች በምን አይነት ስልት ይጻፋሉ የሚለው ላይ በአትኩሮት እንነጋገራለን ወይም እንመማራለን። ይሄ ሶስተኛው የዚህ ኮርስ ወይም የዚህ አስተምሮት ዓላማ ነው። የመጨረሻው ዓላማችን የሚሆነው ምንድነው? ለገበያ እንዴት ነው አንድ የተሳካለት ጽሑፍ ለገበያ የሚቀርበው? በምን አይነት ስነ ስልት ነው? በምን አይነት ቅርጽ ከተጻፈ ነው ገበያውን ማሸነፍ የሚችል? ቅቡልነት የሚኖረውስ ምን ነገሮችን ቢያካትት ነው? ወይም ምን አይነት